የተከበራችሁ እንግዶች፣ የአብሮ አደግ ቤተሰቦች እንኳን ወደ አራተኛው የአብሮ አደጎች ፌስቲቫል መጣችሁ። ዛሬ እዚህ የተሰበሰብነው ያለፈውን ለማስታወስ ብቻ አይደለም፣ የጀመርነውን ጉዞ ወደፊት ከፍተኛ ደረጃ ለማድረስ የዛሬው ቀን የትዝታ ቀን ብቻ ሳይሆን የተስፋ ቀን ነው። የአዲስ ራዕያችን ቀን ነው። ማህበራችን ይበልጥ ለማጠንከር የምንወስንበት ቀን ነው። የአብሮ አደጎች ማህበር በቀላሉ የተገነባ አልነበረም። የብዙ አባላት ትጋት፣ ቁርጠኝነት፣ ጊዜ፣ እውቀትና አስተዋጽኦ የፈጠረው የጋራ ስኬት ነው። ዛሬ የደረስንበት ደረጃ በአጋጣሚ የተገኘ ሳይሆን በብዙ ዓመታት የተከማቸ ጥረት በመተባበር የተገነባ እምነትና በፍቅር የተጠናከረ አንድነት ፍሬ ነው። ነገር ግን ዛሬ በደረስንበት ደረጃ ብቻ ተደስተን የምናቆም አይደለም። የትናንትናው ትጋት የዛሬ ፍሬ ስኬት ነው። የዛሬ ጥረታችን ደግሞ የነገው ታሪክ የሚሰራበት ጊዜ ነው። ስለዚህ ዛሬ ራሳችን አንድ ጥያቄ መጠየቅ አለብን። ከዚህ በኋላ ማህበራችን ወደፊት መድረስ የት ማድረስ ነው እንፈልግ? ሁላችን ጊዜ ያለ ነው። ማህበር ብለን መጥተናል፣ ተደስተናል፣ ጓደኞቻችን አይተናል፣ ተዝናንተን ተጫውተን ተሳስከን እንለያያለን። ግን የት ነው ማድረስ የምንፈልገው? ማህበር ስንቱ ያላገኘነው ስንቱ የሚፈልገውን ነገር እኛ ግን ከእድገታችን ጨምሮ አብረን መታወቃችንና አብረን ስላለ ይህንን እድል አጋጥመዋል። ስለዚህ ይህን እድል በአግባቡ የምንጠቀመው መቼ ነው? ዛሬ ራሳችን ለራሳችን ከመግባት ያለብን እያስባለሁ። ምናልባት እኛ እንደዚህ በቀላል ስላየ ነው፣ ምናልባት እኛ በየጊዜው የምንፈልገው ጓደኞች ጋር ስለምንደውል ቀላል አድርገን ልንወስደው ይችላል። አንዱ ምንም ማይደውሉ ሰዎች አሉ። ስንቸገር መሀላችን እንዴት ነው የምንሯሯጠው? ሁላችን ያየው ነገር። ስለዚህ ዛሬ በራሳችሁ ቃል ገብታችሁ ሁላችንም ይህን ማህበር የት ማድረስ የምንፈልግ የሚለውን ነገር ጥያቄ ራሳችሁ እንድትመልሱ ፈልጋል። በተረፈ በብዙ ባሌታችን ይገኛል። ምክንያቱም ነገም ተነገ ወዲያም አብረን ስለምንሆን በምንቀመጥበት አካባቢ ሁሉ ስለ ማህበራችን የምናወራበት አዳዲስ ሀሳቦችን አንጥተን እንዲሆን ማለት እዚህ ደረጃ ሊደርስ ይችላል የምንልበት፣ የጎደሉ ነገሮችን ደግሞ የምናሻሽልበት፣ እንደዚህ አይነት ፊልሞች በመሀላችን እንጫወትና አንድ ወጥ የሆነ ግሩም ነገር ላይ እንደርስ እና አዲስ መጥተው ለሚይዙት ነገ ተነገ ወዲያ ጥሩ መንገድ እንከፍትላቸው ደስ ይላል። ምክንያቱም በሆላንድ በጀመርነው እኛ የነበርነው ለአዲሱ ትውልድ አሳክበን እነሱ ሊበሩ የደረሱበት ደረጃ ደርሰዋል። ስለዚህ መሀላችንም የጎደለ እውቀት አለ፣ መተባበር አለ፣ ሁሉ ነገር አለ። ነገር ግን ሞቲቬሽን የሚባል ነገር ትንሽ ስላለ እሱን ለማሻሻል መውቀር ያለብን እና ብዙ እንዳልናገር ብዙ እንዳለ ሯቸውን ደግሞ እዚህ ላይ ነው ያለው። ስለመጣችሁ ከሁሉ ሀገር ስለመጣችሁ ይሄ ፍቅር ነው፣ አንድነት ነው ማለት እሱም ብላችሁ ስለመጣችሁ ከልብ 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 አመሰግናለሁ። ቀጣዩን አብረን ትላለህ። ቴንክ ዩ። እሺ ታሜ እናመሰግናለን። እንዳለው ምሳ አለ፣ ምግብ አለ። ዛሬ የዘና ፈታ የምንልበት ቀን ነው። ከአሁን በኋላ እንተዋወቃለን፣ ግን ሰላም እንበባበት ጊዜ ነው። መልካም ምግብ ይብላችሁ። ቴንክ ዩ። ያው እንግዲህ ትኬት እየገዛችሁ በዛ ጋር ቢራ አለ፣ እዚህ ምግብ አለ።